Kingdom Light of God. ሰላም ወዳጆቼ እንዴት ናችሁ? ዛሬ ከኔ ጋር ስለሆናችሁ በጣም ደስ ብሎኛል። አንዳንድ ጊዜ ህይወት በተስፋ መቁረጥ፣ በብስጭት እናም በመዘግየት እጅግ በጣም ያናድደናል። እናም ታዲያ እንጸልያለን፣ በተስፋ እንጠብቃለን። ግን እግዚአብሔር በእርግጥ ይሰማናል የሚል አይነት ጥያቄ ይፈጠርብናል። ዛሬ በእንደዚህ አይነት ሁኔታ ውስጥ ስፈተን ከምጽናናባቸው መዝሙሮች ውስጥ አንዱ በሆነው በዘማሪት ቃል ኪዳን ጥላሁን በሊሊ ጌታ እኮ ነው በሚለው መዝሙሯ መሰረት ስለ አንድ ጉዳይ አጫውታችኋለሁ። መልካም ቆይታ። ጌታ እኮ ነው የሚባርከኝ፣ ሞገስ የሰጠኝ። በእርግጥ ይህ ግጥም ብቻ አይደለም። ነገሮች በሚናወጡበት ጊዜ እንድንጸናም የሚያስችለን ትልቅ መልእክት ያለው መዝሙር ነው። እስቲ መጀመሪያውን ስንኝ ጌታ እኮ ነው የሚባርከኝ ይላል። በእርግጥም የሚባርከን እግዚአብሔር ነው። በረከት እኛ አሉን ከምንላቸው ከሰዎች ወይም ከትምህርት ወይም ከስራችን አይጀምርም። የሚባርከን እግዚአብሔር ነው። Kingdom Light of God. አንዳንድ ጊዜ ሰዎች የወደፊት ህይወታችንን እንደሚቆጣጠሩ እናስባለን። ግን አዳምጥ ወዳጄ፣ እግዚአብሔር ሰዎችን ሊጠቀምባቸው ይችላል እንጂ የበረከቱ ምንጭ ግን እግዚአብሔር እንደሆነ አስተውል። ሊሊ በመዝሙሯ የሁለተኛ ቁጥር ላይ የእግዚአብሔርን ባርኮት በሚያስደንቅ መልኩ አንስተዋለች። የባረከኝ ከአቅሜ በላይ ስትል እናገኛታለን። ይሄ ማለት እኮ እግዚአብሔር አንተ ያላሰብካቸውን ያልገመትካቸውን በሮች ይከፍትልሃል። አንተ ያለያቸውን እድሎች ሊሰጥህ ይችላል። የማይታመን ሞገስንም ያፈስልሃል። እናማ ወዳጄ ከታመኑስ በእንዲህ አይነት አምላክ ነው መታመን። Kingdom Light of God. ይህ ቁጥር በብዙ ሰዎች ዘንድ የሚወደድ ነው። ከዚህ ቁጥር እጅግ የምወደውና የሚያስገርመኝ ስንኝ ይህን ሁሉ መቼ ጠበቅኩኝ ስትል እናገኛታለን። እግዚአብሔር የሚሰራው እንደዚህ አይደለምን? በጥቂት ነገር እየጸለይክ ግን እግዚአብሔር ለብዙ እያዘጋጀ ነው። ስለ ዛሬው ትጨነቃለህ፣ ነገር ግን እግዚአብሔር ነገህን፣ ወርህን፣ የሚቀጥለውን ዓመት ሁሉ አስቀድሞ አቅዶልሃል። አብዛኞቻችን ህይወት ውስጥ ተስፋ የመቁረጥ ደረጃ ላይ ልክ ስንደርስ እግዚአብሔር ይመጣና በሚያስገርም አይነት መንገድ ይባርከናል። ይህ የሚሆነው ለህይወት መታመኛው አንተ ሳትሆን እግዚአብሔር እንደሆነ እንድታውቅ ነው። መረብ ባዶ ሆኖ ሲሰማ እግዚአብሔር እስኪፈስ ድረስ ይሞላዋል። Kingdom Light of God. ብዙ ሰዎች እነርሱ ወደ እግዚአብሔር መሄድ እንዳለባቸው ያስባሉ። ወንጌል ግልጽ ነው። እግዚአብሔር ነው ወደኛ የመጣው። የመዝሙሩ ክፍል ላይ እንዲህ ይላል፣ በሰው መጠቀም አላስፈለገው፣ ኢየሱስ ነው ቤቴ የገባው። እግዚአብሔር አንተ ጋር ለመምጣት የሆነ ሌላ የጀርባ ምክንያት አያስፈልገውም። ሊጎበኝ ከወሰነ ምንም አያግደውም። ኢየሱስ ልክ ወደ ቤት ሲገባ ህይወትህ፣ ሁኔታ፣ ቤተሰብህ፣ የወደፊት ህይወትህ፣ ሁሉም ነገር መለወጥ ይጀምራል። ሁከት በነበረበት ጊዜ ሰላምን ያመጣል። ግራ መጋባት ባለበት ሁኔታ ግልጽነትን ያመጣል። ድክመት ባለበት ሁኔታ ጥንካሬን ያመጣል። ተስፋ መቁረጥ ባለበት ሁኔታ ተስፋን ያመጣል። ስለዚህ ወዳጄ ዛሬ በየትኛውም ህይወት ውስጥ ብትሆን እነዚህን እውነቶችን ተናገር። የሚባርከኝ ጌታ ነው፣ የሚያይኝ ጌታ ነው፣ የሚመራኝ ጌታ ነው፣ የሚያሳካልኝም ጌታ ነው። አስታውስ፣ ብቻህን አትሄድም፣ ብቻህንም አትታገልም፣ ብቻህንም ደግሞ እግዚአብሔር አይተውህም። እግዚአብሔር ካንተ ጋር ነው እና እግዚአብሔር አሁንም በስራ ላይ ነው። በረከትህም፣ ፈውስህም፣ ስኬትህም እየመጣ ነው እና ልክ መዝሙሩ እንደሚለው እግዚአብሔር በቸርነቱ ያስደንቃችኋል። አብራችሁኝ ስለቆያችሁ በጣም አድርጌ ያመሰግናለሁ። ይህ መልእክት ከባረካችሁ ተጨማሪ እምነትን የሚገነቡ ይዘቶችን ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረጎን አይርሱ።
እስከሚቀጥለው ጊዜ ድረስ እስከምንገናኝ ሳምንታችሁ ሁሉ እንደ እግዚአብሔር ፈቃድ ይሁን እያልኩ መልካም ጊዜ። ተባረኩ።